ንግድ ለመጀመር የምትጀምሩበት አካባቢ ወሳኝ መሆኑን ስንቶቻችሁ ታውቃላችሁ? ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ኢትዮጵያ ውስጥ የንግድ ከተማ በመባል የምትታወቀውን ድሬዳዋን እንመለከታለን። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ መድኃኒት ነኝ። እንደተለመደው ይህንን ቪዲዮ ስትመለከቱ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ የአክብሮት ግብዣዬን እያቀረብኩ ቀጥታ ወደ ቪዲዮ ያልፋለሁ። እንግዲህ ድሬዳዋ ስናወራ ስለ ድሬዳዋ ከማውራቴ በፊት ድሬዳዋ የት ትገኛለች የሚለው እንመልከት። እንግዲህ ድሬዳዋ በምስራቅ ኢትዮጵያ ውስጥ ስትገኝ ከሶማሌ ጋር ትዋሰናለች። ከአዲስ አበባ ጋርም እኩል የምትታወቅ ወይንም ደግሞ ሁለተኛ ዋና ከተማ ተብላ ትጠራለች። ከኢትዮጵያ ከፍተኛ ተራሮች በታችም በጎሮ ወንዝ አጠገብ የምትገኘው ይህች ከተማ የከተማውን ከፍተኛ ደረጃ 1200 ሜትር ወይንም ደግሞ 3900 ጫማ ላይ ትገኛለች። በአዲስ አበባ ጅቡቲ ሬልዌይ መስመር ላይ እና ወደ ጅቡቲ ወደሚወስደው ወደብ መንገድ ላይ ስለምትገኝ ከፍተኛ የንግድ ስፍራ ሆና ትታወቃለች። በታሪክ መለስ ብለን ስናይ ድሬዳዋ በ1902 ዓ.ም በኢትዮጵያ ጅቡቲ ሬልዌይ ስራ ስለተጀመረ በዛም አካባቢ የተከፈተች ወይንም ደግሞ የተመሰረተች አነስ ያለች ከተማ ነበረች። የሬልዌይ የሚያገለግልበት ስፍራ ንግድና ኢንዱስትሪ ማዕከል ሆነች። ታሪካዊ ከተማ በተለያዩ ብሔራዊ ቡድኖች የተሞላች ነች። ኦሮሚያ፣ ሶማሌ፣ አማራ፣ ሀረሪ እና ሌሎች ብሔር ብሔረሰቦች ይኖሩባታል። ዋና ወደ ሆነው ዓላማችን ወይንም ደግሞ ስለ ድሬዳዋ እንድናጠና ስላደረገን ዋና ዓላማ ስንመጣ የኢኮኖሚ ጉዳይ ነው። የኢኮኖሚ ጉዳይ እንግዲህ ድሬዳዋ በኢትዮጵያ ውስጥ ዋና የንግድ ኢንዱስትሪ ማዕከል ተብላ ትታወቃለች። እንግዲህ ነጋዴዎች ወደዚህ አካባቢ ብትመጡ አትራፊ እንጂ ኪሳራ አይገጥማችሁም፣ ወይንም ደግሞ ትርፍ እንጂ ኪሳራ አይገጥማችሁም። ዋና የንግድ ተግባራትም እዚህ አካባቢ ምን ይሸጣል፣ ምን ይሰራል ብላችሁ የምትጠይቁ ከሆነ የልብስ ፋብሪካዎች፣ ማኒፋክቸሪንግ፣ የንግድ፣ የትራንስፖርት አገልግሎቶች እንግዲህ በከፍተኛ ደረጃ ስራ ላይ ይውላሉ። ለምሳሌ ትራንስፖርትን ስንወስድ ድሬዳዋ ሙቀት ስላለ ማህበረሰቡ ከአንድ ቦታ ወደ አንድ ቦታ ለመሄድ በእግር አይንቀሳቀስም። ግዴታ ምን ይፈልጋል? ትራንስፖርት ወይንም ደግሞ ታክሲ ይፈልጋል። ስለዚህ በታክሲ የምትሰማሩ ሰዎች በጣም ተርፋማ ትሆናላችሁ ማለት ነው። ሌላኛው ደግሞ የልብስ ነው። የልብስ ሽያጭ እንግዲህ ድሬዳዋ ላይ ኢትዮጵያ ውስጥ ድሬዳዋ የምትታወቀው ልብስ በጣም ርካሽ እንደሆነ፣ ድሬዳዋ ስትመጡ ልብስ በርካሽ ዋጋ እንደምታገኙ ነው የሚነገረውና ልብስ በጣም የሚሸጥበት ሀገር ነው። ማኒፋክቸሪንግ እንደዛው ማለት ነው። ከተማዋ በተለያዩ የገበያ ቦታዎች ታዋቂ ናት። ከነዛ ውስጥም አሸዋና